ሰላም ሰላም፣ ጤና ይስጥልኝ ውድ የዩቱብ ቤተሰቦቼ እንዴት ናችሁልኝ? አላችሁ ወይ? ይኸው ዛሬ በሌላ ቪዲዮ በድጋሚ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ አድርጉ ማለት ነው። እና ሄርሜላ ለአብርሽ ቤቷን ለቀቀች ማለት ነው። ስለ እውነት ለመናገር ሄርሜላ እየከፈለች ያለችው መስዋዕት ከሚባለው በላይ ነው። ግን ማለት ነው የሰራችው ስህተት ትልቅም ቢሆን ግን አብርሃም ጎዳና እንዳይወጣ እንዳይወድቅ ብዙ መስዋዕት ከፍላ ያን የመሰለ ቤት ትታለታለች ማለት ነው። እንዲኖርበት ክፍል ሰጥተዋለች። በቃ ሴት ማለት እንዲህ ነው። ምንም ክፉ ነገር ቢያደርጋችሁ ወንድ ልጅ ምንም ቢበድላችሁ እራሳችሁ ላይ ቢልከሰከስም ግን እናንተ የዛን ሰው ውድቀት አትፈልጉም። የምትችሉትን አድርጉለት። ከእናንተ ጋር መሆን ባይችል እንኳን ማለት ነው። ሄርሜላ እያደረገች ያለችው ነገር ይሄ ነው። በአሁን ሰዓት ማንም ሰው አያደርገውም። እንዴት ነው ሄርሜላ የልጅ አባት ነው በነገራችን ላይ አብርሃም። ስለዚህ ሚስቱን ትቶ እሷ ጋር መጥቶ አንዴ እዛ ጋር እያለ አንዴ እዚህ ጋር አንዴ እሷ ጋር አንዴ እዛ ጋር እያለ እየተልከሰከሰ እየመጣ መቀበል በራሱ ሄርሜላ ጀግና ናት እና የሩታ ተከታዮች እኔ ሩታ በጣም ታሳዝነኛለች። በመጀመሪያ በጣም ነው የምወዳት። በጣም ስርዓት ያላት ልጅ ናት። ገባችኋ? ግን ሩታ የምታስጠላኝ በቃ ይሄ ልጅ መተው አለባት ነው በቃ ለሄርሜላ ትተውላት። አሁን ልጁ ከሄርሜላ ጋር ነው በቃ መተው አለባት። ያለሱ ወንድ የለም እንዴ? እሷ የራሷን ህይወት መኖር ትችላለች። ሩታ ማለት ነው ልጇን እያሳደገች። ስለዚህ ማለት ነው ሄርሜላ ደግሞ አሁን እሷ እጇ ላይ ነው አብርሃም እንደፈለገች ነው የምታደርገው። ስለዚህ ማለት ነው በቃ ሄርሜላን አትስደቧት፣ ተዋት፣ እውነት ተዋት። በጣም የምታሳዝነው እንዴ! እሷም እኮ ሴት ናት። እሱም መጣባት እንጂ እኮ አልሄደችበትም። ሲጀመር እሷ አይደል እንዴ እየሄደ ሄርሜላን አንዴ ቅርታ ልክ እንዳይሩታ አይደል እየሄደ ቅርታ እያለ እየተሽለጠለጠ የሚጠይቃት። ስለዚህ ማለት ነው ልጅቷን ተዋት እባካችሁ። አሁን የራሷን ህይወት አዲስ ወት ጀምራለች። ሄርሜላ ትኑርበት በቃ ከቻለች አያያዝ ከቻለች አብርሃም ሳሙና ነው ያሟለጫል፣ የሚያዝ ወንድ አይደለም። ግን ሄርሜላ ከቻለች ከያዘችው በጣም ጀግና ሴት ናት። እውነቴን ነው የምላችሁ። ስለዚህ የሩታ ተከታዮች ደግሞ ሄርሜላን አትስደቧት ነው የምላችሁ። በቃ እንዴ ነግበን ይበሉ እንጂ እኔ በጣም ጠላት ነበር እውነት ሄርሜላን በጣም ነው መጠላት። እንደኔ እንደውም እዛ ኮመንቴን ብትፈልጉት በጣም የሚቀፍ ስድብ ነበር መሰድባት። ሄርሜላ እኔና ሄርሜላ በአካል እንታወቃለን፣ አንድ ሰፈር እና እንዲህ ሰዓት ምናምን በጣም ይገርመኛል። ግን ኮመንቴ ብታነበው በጣም ትናደድብኛለች። ገባችኋል? እና እዛ ኮመንት ስር ራሱ እንደኔ ሄርሜላን የሚሰድብ የሚያንቋሽሽ ራሱ ያለ አይመስለኝም። ኮመንቴን አንብቡት። እውነቴን ነው የምላችሁ። እና በጣም ነው የምሰድባት። በቃ ሰይወት ላይ ገብታ እንዲ ትርምስምስ ስታወጣ ምን ስትል በቃ ከልጁ ነጥለው አብርሃምን ከሩታ ነጥለው እንትን ስትል በጣም ነበር የምናድደው። ሳይ እኔ ልጅቷ ላይ አልፈርድባትም። ልጅቷ ትርቀዋለች። አብርሃም ሙጠኝ ነው በቃ አብርሃም ሊተባት ሊፋታት አልቻለም ሄርሜላን። ስለዚህ ምን ታድርግ? በቃ ያላት አማራጭ አብርሃም ሆነ ትወዷለች። በጣም ነው የምትወደው፣ በጣም ነው የምታፈቅረው ሄርሜላ ማለት ነው። ግን እንደማይሆናት ስለምታውቅ መሸሽ ጀምራ ነበረ። ከዛ እሱ ደግሞ በቃ እንደ ሳሙና ልጥፈን ያለባት እንደ ማስቲካ ማለት ነው። ስለዚህ ማለት ነው ሄርሜላን አትስደቡ። ከቻላችሁ እንደውም ጸልዩላችሁ። አብርሃምና ሄርሜላ አንድ ቤት ውስጥ አንድ ህይወት እንዲኖሩ፣ እንዲወልዱ፣ እንዲከብዱ እንደ ሩታ እንዳያረጋት እውነት ጸልዩላት። መጨረሻቸውን ያሳምረው ነው የሚባለው እና ስለዚህ እኔ ሄርሜላዬ ይቅርበኝ ነው የምላት። ሩታዬ ደግሞ ለአንቺ ያለው ፈጣሪ ይስጥሽ፣ ልጅሽን አሳድጊ ነው የምለው። እንዴ ባለፈው ተታርቀዋን ነበር እንዴ አብርሃም? እኔ እኮ በጣም እኮ ነው የሚያስቁኝነት። የሆነ ዕቃቃ ጨዋታ የሚጫወቱት ወይንስ እየቀለዱብን ነው? በጣም ነው የገረመኝ። ባለፈው ነው ጽጌ ምናምን አብርሃምን ምናምን ሰርፕራይዝ አድርገው ምናምን ሩታን አስታረቋቸው። ታዲያ አሁን ምን ነክቶት ነው? ይሄ ልጅማ ጤነኛ አይደለም። የሆነ ጭንቅላቱ ስር የጎደለው ነገር አለ። አብርሃም ከጤናው አይደለም እንደዚህ። እንዴ ሰው እንዴት ነው ይቅርታ ከተባባለ በኋላ በቃ
እሷም ቤቷ ተመለሰች ምናምን። ሩታ በቃ አብሮ ነበር መኖር የነበረበት። ከዛ ያንን ረስቶት ይሁን ትቶት ይሁን አላውቅም። እና አሁን ደግሞ በቃ ከሄርሜላ ጋር ጭራሽ ክፍል ሰጥተው ቤቷ ምናምን ይገርማል። እና ህይወት እንዲህ ናት፣ ትገለባበጣለች፣ ሰውም ይገለባበጣል። ስለዚህ ማለት ነው እኔ አብርሃም ስለ እውነት ነው የምላችሁ፣ ምንም ክፉ ነገር ቢያደርግ ምንም ቢያደርግ አብርሃም በጣም ነው የሚያሳዝን። የዋህ ነው፣ ምንም አያውቅም። ግን ይብላኝ ለጓደኞቹ አሽቃባጮች ማለት ነው። ከዚህ በፊት ከሄርሜላ ጋር ሲያሽቃብጡ ነበሩ። አሁን ባለፈው ራሱ የባህል ጊዜ ነው እነ ጽጌ ምናምን አስታርቋቸው እነዛ ጓደኞቹ ከሄርሜላ ጋር ሲያሽቃብጡ የነበሩት የት ነበር የተገኙት? ናቤል ምናምን ከሩታ ጋር ነበር የተገናኙት። አሁንም ደግሞ ከዛ ደግሞ ወደ ሄርሜላ ሲሄድ ደግሞ አሁንም እናቤል ምናምን ወደ ሄርሜላ። እኔ የወንድ አሽቃባጭ በጣም ነው የሚያስጠላኝ። እውነት ሴት ልጅ ላይ ነው እኮ የሚያምረው ማሽቃበጥ ራሱ ማለት ነው። ስለዚህ ማለት ነው እኔ በቃ ያርግላት ሄርሜላዬ፣ ያርግልሽ፣ እውነት እስከ መጨረሻው ያጽናልሽ። አብርሃምን በዚህ ቀጥይበት። ስለዚህ ማለት ነው እኔ ካሁን በኋላ አልሰድባትም፣ መቼም ቢሆን አልሰድባትም። ሲጀመር ሄርሜላ የሰፈራችን ልጅ ናት። አግኝቻት ራሱ ይቅርታ ነው የምጠይቃት እውነት። እና አትስደባት ደግሞ የሚልኩላት ራሱ ፎቶሾፕ እያደረጉ የእሷን በጣም ያስጠላ የሚቀፍ ነው የሚልኩላት። በቃ ተዋት፣ እርስት አድርጓት ሄርሜላን። እንደው በቃ የራሷን ህይወት ትኑርበት በቃ። እነሱ እኮ ዞሮ እኮ ነገ ይገናኛሉ። ግን እኛ ለምን እንደምንሳደብ ለምን እንደሚያንጨረጭረ ነው የሚገርመኝና እኔ አሁን ከሄርሜላ ከሩታም ከአብርሃምም እጄን አንስቻለሁ። ስለዚህ መጨረሻቸውን ያሳምርላቸው ብቻ ነው የምላቸው፣ ሌላ ምንም አልልም። እና ጓደኞቼ ከታች ወርዳችሁ ደግሞ የቤት እቃዎች ምናምን ለጥፍ ያለው እዛ ላይ በመግባት ስልካችንን በመውሰድ የቤት እቃ እንድትገዙ ማለት ነው። እና ላይክ ሼር አድርጉልኝ፣ አበረታቱኝ በቤት እቃዎች ምናምን።